ቁራሌው ወረቀ ጫማ ብረት ጫማ ያለው ስሚ ምን ላድርግሽ? ያን አረቄ ጠርሙስ ለምን አንሸጡም? ኧረ እባክሽ እኔን ማን ይገዛኛል? በነፃ ራሱ እኮ ውድ ነው እኮ። እንደውም ተይው እኔ እሸጠዋለሁ። ቁራሌው ወይ ይሄን ያረቄ ጠርሙስ ትገዛኛለህ? እስኪ በሰላም ነው ግን ማለት ፋዘር ማዘርን ለማማለል የተጠቀምበትን ያረቄ ጠርሙስ ምን ያደርግላችኋል ብዬ ነው። ትገዛኛለህ ወይስ አትገዛኝም? የኔ እህት የድሮ ዕቃ ትርፉ ሸክም ነሽ። ገዛሽ እንዴ? እንዴት አባቷ ነው የምታምረው። በስመ አብ ምን ይገዛኛል? አታየውም እንዴ ሲያዝገኝ? አንተ ይሄ ደግሞ ምን ልጅ ነው አንተ? አረ ምንም ግን ይሄን የመሰለ እንደ አዲስ ማንቆርቆሪያ የሚያብረቀርቅ ወት ይዛ ነው። እሰይ አንተ ደግሞ ምን የሚሉክ ነህ? ኩኩሻ ቁራሌው እባላለሁ። እሺ ኩኩሻ ቁራሌው አሁን ትገዛኛለህ ወይስ አትገዛኝም? ባይሆን እሷን ስጭኝና ይሄንን እንደ ምርቃት ወስድልሻለሁ። ችግር የለውም። አንተ ምን አይተህ ነው ጣነ? ተከራከሩ እና በቃ ጨከነሽ ልትገቢ ነው? ና ግባ። ለምን ውስጥ ገብታችሁ አታወሩ ብለሽ ነው? ሲያስጠላ። አንተ አታፍርም? ሰው ይዘው ተብሎ ይገባል። ራስሽ አይደለሽ ዲግባ ያልሽ። በል አምጣ ጠርሙሴን ደፋር። ስሚኝ ከእህትሽ ፍቅር እንደያዘኝ ንገርልኝ። እሺ አማቼ